ሰላም እንዴት ናችሁ? ሰላም ናችሁ ወይ? ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁኝ። በጣም ቆንጆ ጤናማ የሆነ በጾም ሰዓት አማራጭ የሚሆነን የአትክልት መረቅ ነው ይዤ የመጣሁት። በጣም ቆንጆ በፍጥነት የሚደርስ ቀለል ባሉ ግብአቶች የምናዘጋጀው እንደዚህ እንደምታዩት ሾርባ ነው ወይም መረቅ፣ የአትክልት መረቅ ማለት ነው። በዚህ መልኩ አዘጋጅተናል። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ ቤተሰቦቼ። ይሄ ባቄላ ነው ተዘፍዝፎ እርሶ እንደ በቆልቶ ነው በቅሎ የተዘፈዘፈ የተራሰ ባቄላ ነው። ባቄላውን ቀስ እያልን እንልጠዋለን። ወዲያው ነው የሚነሳው፣ ይላጣል። ምንም ጊዜም አይፈጅም። ወዲያው እንትን ነው የሚለው። ስለተንከረፈፈ ቆዳው ይላጥልናል ማለት ነው። አስቸግርንም። የበቆልት ባቄላ ነው ያዘጋጀሁት ማለት ነው። የምሰራበትን ድስት ከጣድን በኋላ ወይም የምንሰራበትን ወፈር ያለ የሚመቸንን እንደ መጥበሻ አይነት ሰፋ ያለ እቃ ዘይት አድርጌያለሁኝ። የኑግ ዘይት ነው የተጠቀምኩት። ዘይት እና ሽንኩርቱን ገርደፍ አድርጌ ሽንኩርቱን ጨምሬ ጥብስ ካረኩት በኋላ በዚህ በክቡ የተቆራረጠ ካሮት ጨምሬ ያለሁኝ። ካሮቱና ሽንኩርቱን ከዘይቱ ጋር ጥብስ አደርገዋለሁኝ። ቅድም የላጥኳት ባቄላ እዚህ ስለተቀላቀለች አውጥቻት ነው። ቶሎ ስለሚበስል ባቄላው ቀስ ብዬ ነው በኋላ መጨረሻ ላይ ነው የምጨምረው ማለት ነው። እና ቲማቲም አድርጌያለሁኝ። ቲማቲም የተሰለሰለ ትኩስ ቲማቲም ፍሬሹን ትንሽ ጨምሬያለሁ። ካሮቱ ትንሽ ግማሽ ብስል እስከሚሆንልኝ ድረስ ጥብስ አደርገዋለሁ በዘይት ማለት ነው። ለመልክ ትንሽ እርድ ጨምሬያለሁኝ። ይሄ ቆንጆ ጤናማ የሆነ አማራጭ የሚሆንልን የአትክልት መረቅ ነው። ነጭ ሽንኩርት ጨምሬያለሁ። አብረን ጥብስ እናደርገዋለን። ባቄላው በጣም ቆንጆ ነው። ስጋን የሚተካ ጣዕሙ ቆንጆ ነው የሚሆንልን። ካሮቱ ትንሽ በሰል እስከሚልልኝ ድረስ ውሃ ትንሽ ጨምሬ ክድ እናደርገዋለሁ። እፍና አድርጌ ውሃውን ጨርሶ ዘይቱ እስከሚቀር ድረስ አብሬ አሁን ካሮቷ ጥብስ እንድትልልኝ እንድትበስልልኝ ማለት ነው። ትንሽ ውሃ ጨምሬ ነበረ፣ እሷን መጦታል። አሁን ደግሞ ድንቹንም ካሮቱንም እንጨምራለን። ይቅርታ፣ ካሮቱ ከበሰለልኝ በኋላ በተመሳሳይ ሳይዝ የተከተፈ ድንች ጨምሬያለሁ። ባቄላው ደግሞ የላጥኩትን ባቄላ እና ድንቹ ወዲያው ቶሎ ስለሚበስል አንድ ላይ ጨምሬዋለሁ ማለት ነው። ባቄላው ባንልጠውም ችግር የለውም፣ ግን ብንልጠው ይሻላል። ምክንያቱም መረቅ ስለሆነ በኋላ ልጣጩ ከላይ ተንከርፍፎ ስለሚንሳፈፍ ቢላጥ ይሻላል ማለት ነው። የጥብስ ቅጠል ፓውደሩን ጨምሬያለሁኝ። እዛ ውሃ እንከልሳለን። ውሃውን ከከለስን በኋላ ከድኜ አስቀምጠዋለሁ ማለት ነው። ከዛ በፊት ግን ሚጥሚጣ ቃሪያ ናቸው እነዚህ እና የላውሮ ቅጠል ጨምሬያለሁ ማለት ነው። ሚጥሚጣ ቃሪያ ጣዕሙ ትንሽ ቃጠል እንዲያደርግልን ጣዕሙ፣ ከሌለም አለመጨመር ይቻላል። ካልፈለጋችሁ
አለመጨመር ይቻላል። እኔ ስላለ ሚጥሚጣ ቃሪያ ጨምሬያለሁ። ከትንሽ ደቂቃ በኋላ ተመልሻለሁኝ። ትክትክ ብሎ እንደዚህ ጨው ጨምሬያለሁ። መረቁ ስለሚያስፈልገን መረቁ እንዳይመጥብን ላውሮ ቅጠሉን አውጥቼዋለሁኝ። መረቅ ያለው እንዲሆን ይመረጣል ማለት ነው። ባቄላው ወዲያው ነው የሚበስለው። ምንም አይቆይም፣ ደቂቃ ራሱ አይቆይም። ድንቹም እንደዛው ሁሉም ነገር በስሎ ከተስተካከለ በኋላ በዚህ መልኩ እዚህ ደረጃ ላይ ደርሷል። ቆንጆ ሆኗል። ይሄ ደግሞ የሽንኩርት ቅጠል ነው። ካለን እንጨምርበታለን። ጣዕሙ ቆንጆ ነው የሚሆነው። ከሌለም ያው ምንም አያስጨንቅም። ቢጨመርበት ግን ቆንጆ ነው የሚሆነው ማለት ነው። ይኸው እንደምታዩት ሽታውም ቆንጆ ሆኗል። በሶ ብላ ጣል አድርጌበታለሁኝ። ይሄንን እንደዚሁ እንደ ሾርባም ማቅረብ ይቻላል። ፈትፈት አድርጎም በእንጀራ ማቅረብ ይቻላል። እንደፈለግን አድርገን መመገብ ይቻላል። ባቄላ ስጋን የሚተካ ቆንጆ የጾም ሾርባ፣ የአትክልት ሾርባ፣ የአትክልት መረቅ በዚህ መልኩ እንሰራለን ማለት ነው። በጣም ቀላል ነው። ብዙ ግብአት አይጠይቀንም። ባለን ግብአት ቆንጆ አድርገን አዘጋጅተን መጠቀም እንችላለን። እነዚህ ሁሉ ግብአቶች ባይኖሩን ያለንን ግብአት መጠቀም ይቻላል። ፎሶሊያ ካለ እንጨምራለን። አበባ ጎመን ያለንን ቤት ውስጥ ያለንን አትክልት ተጠቅመን ማዘጋጀት እንችላለን። እንደምታዩት ቆንጆ በዚህ መልኩ ቆንጆ ሾርባ ሆኗል። ለልጅ ለአዋቂ የሚሆን ጤናማ በአጭር ደቂቃ ውስጥ የሚደርስ የአትክልት መረቅ ነው። በቀላሉ እንደዚህ ማዘጋጀት እንችላለን። በጣም ቆንጆ ነው። ሞክሩ ትላለሁኝ ቤተሰቦቼ። ባቄላው ልዩ ጣዕም ነው የሚሰጠው። ልክ ስጋ ስጋ ነው የሚለው። በጣም ቆንጆ ነው። እንደወደዳችሁት ተስፋ አደርጋለሁ ቤተሰቦቼ። እስካሁን አብራችሁኝ ስለነበራችሁም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።